ሰላም ሰላም ወደና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁ? ስራ ጤና ሁሉ ሰላም ነው አለውኝ አልহামዱሊላህ ደህና ነኝ። እንኳን ደህና ቆያችሁ እንኳን ደህና መጣችሁ ብያችኋለሁኝ። ዛሬም ደግሞ በተለያዩ ቪዲዮዎች ተመልሰን መተናል። ዘና ፈታ የምንልባቸው ይሆናል። ቪዲዮአችን ከመጀመሪያችን በፊት እንደተለመደው እንግዲህ ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። ኮሜንትም ጻፉልኝ አይዞህ እያላችሁ አበረታቱኝ። በዛሬው ቪዲዮአችን ከምናያቸው መካከል ወደ ቪዲዮአችን እንግባ። ካልተደወለ ያቋርጥም እንደ የመምህር አዝግ መምህር ማህበር ይወዳል ማንዴ አንዴ ሰፈር ውስጥ ቀውጢ ጠብ ተነሳ። ጎረምሶች ናቸው። አንዱ ግሩፕ በቆንጮራ አንዱ ግሩፕ በፋስ ቋቋ እንዳለ በቃ ኢንስትሩሜንታል ሙዚቃ አረጉት። ማንዴ ሊገላግል መሃል ከገባ በኋላ ዞር ሲል ቆንጮራና ፋስ ነው ጨዋታው። ልብ አርጉልኛል ለእናት ሀገሬና ለሰላም ስል መስዋዕት ልብ አርጉልኝ ብሎ ገባ። እንዴ ቅንነቱን አይቶ አተረፈው። ሲወጣ ከድንገተኛ የቆንጮራ አደጋ ተራፊዎች ማህበር አቋቋመ። ማህበር ወዳላላኳችሁ እሱን አልፎ የሆነ ቀን ደግሞ እንዲሁ መገናኛ ሁለት ግብብዳ ልጆች ተጣልተው የኔ ተራ ነው እያሉ በቃ አንገት ለአንገት ተያይዘዋል። ማን እንደገላገላቸው በየተራ እንጂ ለምንድነው በተራ የምትጣሉት? አሁን ማን ነው ቅድም የሰራ ሲለው እሱ ነው አለው። አንተ ነህ አሁን በቃ ለሱ የሱ ተራ ነው አለው። እሺ አለ። አንድ ያስደውለኝ አለው። ስልኩን ሲዋጣ አልቆ ይዞት ሄደ። ዋ በገላገልኩ ምን እንዴት ስልኬን ይዞ ወይ ወርደት ቀበጠው እኮ ተፈታበት። ሀገር ቤት ስትመጣ ጭምቅ ነበረች፣ ውጭ ሄዳ ስትመጣ ጭምልቅልቅ አለች። ሂል ጫማ አድርጋ ስትገድ ወገድ ሰካራም መሰለች ላያት በመንገድ ዲዲዲ ስልጠና ይላል ነው። እንደዚህ ነው ከሰለጠና ይቀር። እናንተስ እንዴት ናችሁ? ሃይ ስንት ልታውጪ? 300 ብር ይቻላል እንዴ? ይቻላል። አንተ ስንት ልታወጣ ነው? እኔ 50 ሚሊዮን። በስምሽ ምን ላድርግልሽ? ማለት ቤት፣ አቶዝ ቤት። መልካም ቀን። ለራስሽ ብዬ ነው ቀረብ። ለምን ሐውልት አታስገነባላትም? 50 ሚሊዮን ሁላ ያለ ግማሹን ለምን አታስጣት? ብታሳየን ኑሮ እኮ አትሄድም። ገባ about the blue, blue sky and all.
ነው አንድ ሰውዬ በቃ የገጠር ኑሮ የሰለቸው ነው ከገጠር ወደ ከተማ ይመጣል ከዛ ምግብ ምናምን ጭኖ ነው የመጣው ግመሉ ላይ እየመጣ ነው አንድ ፕሮስቲቲዩት ደግሞ ከደንበኛዋ ጋር ተነጋግራ ከከተማ እየወጣች ነው በመሀል እችኛዋ ትጣላለች በዋጋ አልተስማሙም ትጣላና ትወርዳለች ከመኪና ከዛ በጣም ሄደች ይደክማታል ገበሬውም ግመሉን ጭኖ ምናምን ሄዶ ይበላ ይጠጣ ምናምንና ያምረዋል ማድረግ ከዛ በኋላ ቢያ ምንም የለም በቃ ግመሏን ልመቻቻት ይልና ድንጋይ ይደረድራል ከዛ ድንጋይ ይደረድርና ሲጠጋ ትሸሽበታለች አሁንም ድንጋይ ይደረድርና ሲጠጋ ትሸሽበታለች እና ለረጅም ሰዓት እንደዛ ቆይተው ሰልችቶት ቁጭ አለ በቃ ከዛ ያቺ ከሩቅ አየችውና ይሄ ሰውዬ ምግብ ይኖረዋል ልጠይቀዋለች ፕሮስቲቲዩቷ ከዛ ካበላኝ ከጠጣኸኝ የፈለግከውን ነገር አደርግልሃለሁ ትለዋለች ጠጥታ ከጨረሰች በኋላ ምን ላድርግልህ ስትለው ግመሏን ያዥልኝ ይመቻችሁ በርከ قومه خله والله ما تيك الله relax no እስኪ ደግሞ አህመድ ወሎ ምን አርገውት ነው ምን ሆኖ ነው እስኪ ምናየው ይሆናል ላይቭ ላይ እንግዲህ የተሰራ ነው አህመድ ወሎን ታውቁታላችሁ ትልቅ ዩቲዩበር ነው ወሎ ቲዩብ ማለት ነው ፓኪስታን ያርጉ ይቆጫላ በደንብ ሳቅ አህመድ አቡ ኮሰር አህመድ ነው ማለት በደንብ ሳቅ አህመድ በደንብ ሳቅ ኧረ ይበቃል አህመድ አይ ጃለን ምናቀው አይበቃም እንዴ አንተ ቶሎ አይደል እንዲያጠፋው በደንብ አድርገህ ሳቃው እኔ ጋር ያላችሁ ታምታ አድርጉ አዎ አረ እንደው አስበቃችሁን ነው ቆቆስ እኔ ጋር ያሉ ብቻ ታቢያረጉ እኮ ለከደፋቸዋለሁ አህመድ አልሳቅም አህመድ ያልሳቅ ምንድን ነው አንተ لا اله الا الله እኔ ጋር ያላችሁ ታምታ ምን ጉር ነው አንተ ይሄ እንትኖች አረይ አስበላችሁን ቶሎ ቤት ያረለው ያንተ ልጆች ጆሮ ላይ እኮ አድርጎላል አየው የጆሮ ምንድነው አንተ ራው የምር በጣም ስራ ነው የሰሩት እንግዲህ ይሄን ፊልተር ተጠቅመው የምር እሱ አይመስልም እኮ ዝንጀሮ ነው የሚመስለው
Nana baba. I am not fucking drunk. Can you tell the time? Yes. I am not fucking drunk. Doesn't want to start Kaya. Sometimes it might be a battery. Just jump the battery, then you will check. እስኪ ወደ ቀጣዩ ቪዲዮአችን እንሂድ። እስቲ ደግሞ መስዑድ ምን ይለን ይሆን? እስኪ እንስማው። መስዑድ እንዴት ነህ? አሎ መስዑድ በጣም ዝነኛ ሆኗል አሁን። እንዴት ነው አሁን ዝነኛ ከሆንክ በኋላ ትምህርት ቤት አካባቢ ሰፈር ላይ ምናምን እንዴት ነው? ሰው አያስቸግርህም? እንዴት ነው ልጆቹ? እኔ እየሄድኩ ያለ ፌመስ ሆንሻ አረ መስዑድ አየር መላ ስጠኝ ነው። መላ ስጠኝ ምንድነው መላ? ስጠኝ ይላሉ። እናንተ ሀብታም ሆነ የለ ያሰጣቸው? እኔ ኪሴ ውስጥ አልይዝማ። በኪስ ይዘህ አትዞርም አይደል? ይጀሩልኝ። የት ነው የምታስቀምጠው? ቤት። ለማን ትሰጣታለህ? ለእናቴ። ኦኬ። እግሯ ላይ ተመርከከ ስማታለሁ። ለምን እንደሆነ ነገረሽ? የእናት እግር ስል ነው ጀነት ያለው። ማሻአላ አላህ ይቀበልክ። ዋናው ደግሞ ንያውን አይደል? ዛሬ ደግሞ ኡስማን በይ ይመስላል እና ፊልሙን ወድጄው ነው ኮፍያቸውን ወደድኳቸውና እዚህ ገዛሁት። ኦኬ ገዝተው ነው? እንዳሸውደን ገዝተው ነው? አዎ። ማን እንደዚህ ያለበሰክ? እነሱ ናቸው። ኡስማን በይ? አይ የኛ የሀገር ውስጥ ኡስማን በይ አይደል? መስዑድ ያው ባለፈውም የተለያየ ሚዲያ ላይ ቀርበህ ስናይ ቁርአን ነሽዳ ምናምን እያልክ ነበረ። መስዑድ ለእስልምና ምን ማድረግ ይፈልጋል? ምንድነው ማድረግ ይፈልጋል? ለእስልምና ምን ማድረግ ትፈልጋለህ? ጎበዝ ሐዲስ ነጋሪ ቴሌቪዥን ላይ ይወጣው። በቴሌቪዥን ማሻአላ ያው እንግዲህ ቁርአን ማሻአላ በሉ እናንተም በሉ እንዴ በደንብ እውቀትን ስለ እስልምና ካሁኑ እንዴት ነው ያዳበርክ እንደሄድክ እናውቃለን። ለነብያችን ሰለላሁ ዐለይሂ ወሰለም ታውቃቸዋለህ ወይ? ሰለላሁ ዐለይሂ ወሰለም ምን ያህል ነው የምትወዳቸው? በቃ ከልቤ ከነፍሴ በላይ። ማንን ነው የምትወደው? ነብዩ ሰለላሁ ዐለይሂ ወሰለም። እንዴት ነው የምትወዳቸው? ከነፍሴ በላይ። ነብዩን የምትወደው? ማሻአላ ሰለላሁ ዐለይሂ ወሰለም ይባላልሽ። ምን ሲባል? የነብዩ ስም ሲጠራ ነብይ እኮ እሱ እኮ አይላላክም። መልእክት አድራሽ ነው። ድሮ የማንን መልእክት ነው የሚያደርሰው? ለዚህ ለምድር ቁርአን ላከፋፍል ብሎ አላህ ሲሰጠው ከዛ ቁርአን ደግሞ እሱ አከፋፈለ በየቦታው በየቁርአን ቤት ቁርአንን ሲያስተላልፈው ማን ነው? አላህ ሰጠው። እሱ ደግሞ መልእክት አድራሽ ነው ሰጠ። ሲከሳቸው በጣም የምትወድላቸው ንግግር አለ? ሁሉ ነገር ወዳለሁ። የማትወደው ነገር አለ እንዴ? የለም። ሁሉ ነገራቸው ነው የምትወደው? በጣም ነው የሚወዱ ነብዩ ሰለላሁ ዐለይሂ ወሰለም። ማሻአላ እንግዲህ መስዑድ ይኸው እንደዚህ እንግዲህ እያስተማረና ያለው አላህ ያሳድገው። ልብ ላይ ነው ድህነት ልብ ላይ ነው ዋይል ሀብት ልብ ላይ ነው ልብ ላይ ነው ድህነት ልብ ላይ ነው ሀብት ልብ ላይ ነው። ይግባ መርዛ ፈራባሽ ይበለሽ ይግባ። እዚህ ቤት ሜዲቴት ማድረግ አይቻልም። ልጆች እያንጨጨታ ችግርኛል ሜዲቴት ያረኩልኝ መርዝ ሜዲቴት ይሁን ይምጣቀን ማሀጅም ለመጣ ሰው ሁሉ ሜዲቴት ማድረግ አይችልም። እንዳለ እንደ ዘመዶች መቃም አለብኝ እንዴ? እንግዲህ ማሜ እንደዚህ እያለ ነው መልስ እየሰጣት ነው።
ዱዓ ማድረግ አይችልም እንደ የሰው ልጅ? አንቺ ምንድነው የምረብሽው? እንዴት ምንድነው ምን አስረብሽሽ ነው? ምን ትላለች እሷ? በል ያው እንግዲህ ምርጦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ። እኔ በዙ ልሰናበታችሁ። እዚህ ጋር አንድ ቪዲዮ ልጋብዛችሁና በዚህ እየተዝናናችሁ ቆዩኝ። ለዛሬ ያስኩላችሁ እንግዲህ ይሄን ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ባይ